ሰዎች ቀድሞ ከሞተ ዘመዳቸው ወይም ማንኛውም ሰው ጋር እንዲሁም ከሌሎች በመናፍስት ዓለም ከሚገኙ ፍጥረታት ጋር መነጋገር ሲፈልጉ ይህን ነገር ይጠቀማሉ። ዊጂ ቦርድ ይባላል። ታዲያ ብዙ ሰዎች ይህን ነገር ሲጠቀሙ ከሚፈልጉት የሞት መንፈስ ጋር የመነጋገራቸው እድል እጅግ በጣም አናሳ ነው። አብዛኛውን ጊዜ ሳያስቡት ያልተፈለጉና እጅግ አደገኛ የሆኑ መናፍስትን በአጋጣሚ ይጠራሉ። ቀጥሎ የማጋራችሁ አስደንጋጭ ክስተት ታዲያ ለዚህ ሁነኛ ምስክር ነው። አንዲት ሴት መናፍስት እንዳሉበት የሚወራለት አንድ ቤት ውስጥ ገባና ዊጂ ቦርዱን ተጠቅማ ብራንዳ ከምትባል መንፈስ ጋር ለመነጋገር መሞከር ትጀምራለች። ነገሮች ግን ባልጠበቀችው መንገድ መሄድ ይጀምራሉ። Through this Ouija board, it is not Brenda. You've just said it's Brenda. It's not Brenda, is it? በቤት ውስጥ አስፈሪ የሆኑ የሹክሹክታ ድምጾችን መስማት ስትጀምር ከማን ጋር ነው እያወራሁ ያለሁት? ብራንዳ ነኝ ብለህ ነበር፣ ግን ብራንዳ እንዳይደለክ አውቃለሁ ብላ በተደጋጋሚ ለዚህ መንፈስ ጥያቄ ማቅረብ ትጀምራለች። በዚህ ዊጂ ቦርድ አማካይነት ሁኔታው ግን ጭራሽ እየተባባሰ ይመጣል። It's not Brenda, is it? Oh my God. I'm trying to take deep breaths. Who am I communicating? I'm losing my. Who am I communicating with through this board? My nose is bleeding right now. Oh my God. The demon it's trying to say. I know I've got no tissue, but my nose is bleeding right now. The body's moving. Oh my God, right, that's it, I'm done, I'm off, I'm sorry guys. ከላይኛው የቤቱ ክፍል እጅግ በጣም የሚያስደነግጡ ድምጾችን መስማት ትጀምራለች። ይባስ ብሎም ያለምንም ምክንያት ይነስራት ጀመር። ከብራንዳ ጋር ማውራት እጅግ በጣም ፈልጋለች ይመስላል። ደሟ ካፍንጫዋ ሲፈስ እየተመለከተች እንኳን ይህች ሴት ቤቱን ለቃ መሄድ አልፈለገችም። ከማን ጋር ነው እያወራው ያለሁት? ይህ መንፈስ ማን ነው? እያለች በተደጋጋሚ መጠየቋን ትቀጥላለች። ቀጥሎ ከተፈጠረው አስደንጋጭ ነገር በኋላ ግን አላመነታችም። ይባስ ብለው ዊጂ ቦርዱ በኃይለኛው ከፊት ለፊቷ ተነጥቆ ወደ ግድግዳው ይወረወራል። ይህን ስትመለከት ነገሩን መታገስ አልቻለችም። በፍጥነት ቤቱን ለቃ ትወጣለች። የዚህ ዊጂ ቦርድ ነገር ግን በዚህ ሴት ላይ ብቻ የቆመ ነገር አይደለም። አንጀሎ የተባለ ሰውም በአንድ ምሽት መናፍስት እንዳሉበት በሚወራለት አንድ ጫካ ውስጥ ካምፕ አድርጎ በዚያ ለማደር ዳሱን ከጣለ በኋላ ያንን ዊጂ ቦርድ አውጥቶ መናፍስት መጥራት ይጀምራል። የተፈጠረው ነገር ግን በዚያኑ ቅጽበት አንጀሎን ጫካውን ለቆ ወደ ቤቱ እንዲመለስ ያስገደደው ነገር ነበረ። Okay, I'm gonna end the session for a second, okay? I'm closing off the session. I don't see anything. Well, that was weird. It literally walked as it walked. It literally sounded as if. Stacy. What the was that? Nope, no. That's. I don't know what the hell that was. I don't know if I want to know what the hell that was. What do I do? Honestly, I think I should probably leave. ከዳሱ ውጪ ያልተለመዱና እጅግ በጣም የሚያስደነግጡ ድምጾችን መስማት ሲጀምር ጫካውን ለቆ ለመሄድ ጉዞውን ይጀምራል። ያ አስፈሪ ድምጽ ግን አንጀሎን እየተከተለው ይመስላል። Oh, that was a really bad idea. Okay. I just heard something. Something made a sound in my ear. What the was that? Nope. Let's just go. There's the exit. ታዲያ ይህንን ዊጂ ቦርድ የሚጠቀም ማንኛውም ሰው ስርዓቱን በጠበቀ መልኩ መሆን ይኖርበታል።
ማለትም ነገሩ መናፍስት መጥሪያና ማናገሪያ እንዳለው ሁሉ ወደ መጡበት ዓለምም ለመመለስ የሚደረግ ሥርዓት ዊጂ ቦርዱን ተጠቅመው ሲጨርሱ ማከናወን ይኖርባቸዋል እንደማለት ነው። ታዲያ ይህንን የመዝጊያ ሥርዓት ችላ በማለታቸው በመናፍስት ስቃያቸውን የሚበሉ ብዙ እንደሆኑ ይነገራል። ብራንዳውን የሚባል ወጣት ላይ የደረሰውም ይህንን የሚያረጋግጥ ይመስላል። ይህ ወጣት ዊጂ ቦርዱን ከተጠቀመ በኋላ የመዝጊያ ሥርዓቱን በአግባቡ ባለማከናወኑ በቤት ውስጥ እጅግ በጣም ወጣ ያሉና የሚያስደነግጡ ክስተቶች እየተፈጠሩ እንደሆነ ይናገራል። በአንድ ምሽትም አንድ አስደንጋጭ ድምፅ ከእንቅልፉ ይቀሰቅሰውና ስልኩን አውጥቶ እየቀረጸ ድምፁን ወደ ሰማበት የቤቱ ክፍል ያመራል። Ay, cabrón. No manches. ¿Qué era eso? No. Ay, no manches. አንድ አስፈሪ የፊት ገጽታ ያለው ነገር ከግድግዳው ኋላ ሆኖ ሲመለከተው ያያል። ወደ ቦታው ቀርቦ ሲያረጋግጥ ግን ምንም ነገር የለም። እጅግ በጣም ስለደነገጠ በፍጥነት ወደ መኝታ ክፍሉ ሊመለስ ሲሞክር በሩ በኃይለኛው ተወርውሮ ይዘጋበታል። ታዲያ ከዚህ ክስተት በኋላ ብራንዳውን ዊጂ ቦርዱን መጠቀም እንዳቆመና እነዚህ መናፍስትም ቀስ በቀስ ከቤቱ እየጠፉ እንደመጡ ይናገራል። ስለዚህ ዊጂ ቦርድ ግን ምን ትላላችሁ? ሐሳባችሁን ኮሜንት ላይ ያሳውቁን። አራተኛ የሴቷ ተማሪ መንፈስ። አንድ ወጣት በአሜሪካን ሀገር በኦክላማ ግዛት ውስጥ የሚገኝ አንድ የባህላዊና ታሪካዊ ቅርሶች ማከማቻ ማዕከልን እየጎበኘ ባለበት ወቅት ያልታሰበና አስፈሪ ክስተት ይገጥመዋል። ይህ ቦታ ከዚህ በፊት የሴቶች ቦርዲንግ ስኩል ትምህርት ቤት ያረፈበት ስፍራ የነበረና በ1887 ዓ.ም ግን ትምህርት ቤቱ የወደመ ሲሆን በዚህ ቦርዲንግ ስኩል ይማሩ የነበሩ የዚያን ዘመን ሴቶች ግን በአሁኑ ሰዓት አንዳቸው በሕይወት የሉ። ታዲያ ይህ ወጣት በጉብኝቱ ላይ ሳለ ድንገት እጅግ በጣም ያስደነገጠው አንድ ክስተት ይፈጠራል። Senhor, ligado a um corrida ali, the docks ali, detail ali. After moving to Indian territory, 50 nations set aside 1 acre of ground for each church congregation. Moravians, Baptists. Dude, that's so creepy. Why is this? ምንም እንኳ ይህ ማዕከል ከዓመታት በፊት የተዘጋ ቢሆንም በውስጠኛው የቤቱ ክፍል ግን ከስፒከር የሚወጣ የሚመስል ድምፅ ያለማቋረጥ ይሰማል። ይህ ወጣት ሁኔታው ስላስደነገጠው የተሻለ ቀርቦ ለመመልከት በመስኮት በኩል ዞሮ አጮልቆ ለመመልከት ይሞክራል። በካሜራው የታየው ነገር ግን እጅግ የሚያስደነግጥ ነገር ነበረ። አንዲት ነጭ ጋውን የለበሰች የምትመስል ሴት በቤቱ ውስጥ በቅጽበት ታይታ ወዲያውኑ ደግሞ ተመልሳ ትሰወራለች። ቪዲዮን የተመለከቱ አብዛኞቹ ሰዎች በዚህ ቦታ ላይ የነበረው የቦርዲንግ ስኩል ውስጥ ከነበሩ ሴቶች መካከል የአንዷ ተማሪ ሙት መንፈስ እንደሆነ ይገምታሉ። ሶስተኛ ለቅሶ በመቃብር ስፍራ። ማርክ የተባለ ሰው ከቤቱ አካባቢ በሚገኝ መቃብር ስፍራ ውስጥ አንድ መኪና ተጋጭቶ ቆሞ ይመለከትና ስልኩን አውጥቶ እየቀረጸ ወደ መኪናው ያመራል። የገጠመው ነገር ግን ያልተጠበቀና አስደንጋጭ ነገር ነበረ። Hello?
You alright? You okay? What the hell? What the fuck is going on here? There ain't nobody there. Miss? Hello? ማርክ ወደ መቃብሩ ስፍራ ሲገባ የአንዲት ሴት የለቅሶ ድምጽ መስማት ይጀምራል። ወደ መኪናው እየተቃረበ ሲመጣም ድምጹ እየጨመረ ይመጣል። ታዲያ ማርክ በመኪናው ውስጥ ሰው ያለ መስሎት በፍጥነት ወደ መኪናው ሲያመራ ድምጹ በድንገት ይቆማል። ቪዲዮው እጅግ በጣም ግራ ያጋባው ሲሆን ድምጹ ከመኪናው ይምጣ ወይም ከመቃብሮቹ መካከል ካንዱ ማርክ ምንም የለየው ነገር የለም። You okay? What the hell? What the fuck is going on here? There ain't nobody. ሁለተኛ ድንገት የተቀሰቀሰው መንፈስ። ቀጥሎ የምትመለከቱት ክስተት በእንግሊዝ ሀገር የተፈጠረ ሲሆን ከቤተሰቦቿ ጋር የምትኖር ናታሊ የምትባል ግለሰብ ከቅርብ ጊዜያት ወዲህ በቤታቸው ውስጥ ያልተለመዱ ነገሮችን ማስተዋል እንደጀመረች ትናገራለች። ናታሊ እንደምትለው ከሆነ ሰሞኑን ቤታቸውን በአዲስ መልክ ለማደስ የተለያዩ ለውጦችን በቤቱ ላይ እንዳደረጉና ይህም ተግባራቸው ምናልባት በቤት ውስጥ የነበረ መናፍስትን እንደቀሰቀሰ ታምናለች። በአንድ ምሽት ልጇ በመኝታ ክፍል በእንቅልፍ ላይ ሳለ ይህ አስደንጋጭ ነገር ይፈጠራል። በክፍሉ ውስጥ የሚታይ ምንም ነገር ባይኖርም የልጁ እግር ግን በአንድ ባልታወቀ ኃይል ተጎትቶ ካልጋው ላይ ሲወድቅ ይታያል። ታዲያ ቪዲዮ ላይ ልጁ በድንጋጤ ከእንቅልፉ ከነቃ በኋላ መሬት ላይ ቁጭ ብሎ ሲያለቅስ ይታያል። በኋላም ልጁ በክፍሉ ውስጥ የሆነው ሰውዬ እንዳለ ለእናቱ ያስረዳታል። ታዲያ ይህ ነገር ምንድን ነው? አንደኛ የሙት መንፈስ ጥላ በሆቴል ውስጥ። ወንድምና እህት የሆኑ ሁለት ግለሰቦች በካሊፎርኒያ ግዛት የሚገኝና መናፍስት እንዳሉበት የሚነገርለትን ዴል ኮሮናዶ የተሰኘ ሆቴል ለማሰስ ይወስኑና ወደ ሆቴሉ ያመራሉ። ሆቴሉ አገልግሎት መስጠት የጀመረው በፈረንጆቹ አቆጣጠር 1988 ሲሆን በእነዚህ አገልግሎት በሰጠባቸው ዓመታትም በዚህ ሆቴል ሲሰሩ የነበሩ ሰራተኞችና ሌሎች ጎብኚዎች በክፍሉ ውስጥ ያልተለመዱ ክስተቶችን እንደታዘቡ ይናገራሉ። መብራት በራሱ ሲጠፋና ሲበራ፣ የሆቴሉ ክፍል ቲቪ በራሱ ሲከፈትና ሲዘጋ፣ እንዲሁም ዕቃዎች ከመደርደሪያ በራሳቸው ሲወድቁ መመልከታቸውን አብዛኞቹ ይናገራሉ። ታዲያ እነዚህ እህትና ወንድም ጎብኚዎች በዚህ ሆቴል በድንገት የአንድ ልጅ ቁመና ያለው ጥላ ነገር አይተው በካሜራቸው እየቀረጹ ሊያናግሩት ይሞክራሉ። ነገር ግን ሳያስቡት እጅግ አስፈሪ የሆነ ክስተትን በካሜራቸው ይቀርጻሉ። Are you a little boy? It's okay. Come here. It's okay. I don't know if my eyes are playing tricks on me, but it looks like it's going like back and forth. It's okay. No, wait. Come back. Where? No, you come back. Go straight. Look straight. Towards me. No. Turn towards me like you were earlier. Put your back towards me. ታዲያ ይህን መንፈስ ልታናግረው እየሞከረች ከየት መጣ ሳይባል የሌላ ወንድ ልጅ ጥላ በፍጥነት ባጠገባቸው ሽው ብሎ ያልፋል። ለመጎብኘት የመጡት ወንድምና እህት ይህን ነገር ከተመለከቱ በኋላ በዚህ ሆቴል የነበረውና አሁንም ያለው መንፈስ የዚህ ልጅ መንፈስ እንደሆነ ይወስናሉ። ክቡራን የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮዎች እስካሁኑ ነበሩ። እስከ መጨረሻው ስለተመለከታችሁን እጅግ በጣም እናመሰግናለን። ቪዲዮውን ላይክ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን እያልን እንደተለመደው ቀጣይም ሌሎች የተመረጡ ክስተቶችን አጠናቅረን እስከምንመለስ ሰላም ሁኑልን።